ሌላኛው ወንድማችን ደግሞ የጠየቀው ቴሌብር ላይ ብድር ተበድሬ ነበረ ወለድ አለው እና አሁን ልመልስ ወይንስ ሲም ካርዱን ልጣለው አለ። መጀመሪያ ወለድ እንዳለው እያወቅ ከሆነ ያው ወንጀል ውስጥ ገብተሃል ማለት ነው። ስለዚህ አሁን ስለገባህበት ያው ወዲያው ተመዝግቦብሃል በስምህ ስለተመዘገበ ያው አንተ መክፈል ግዴታ ነው፣ ትጠየቃለህ ማለት ነው። በአላህ በኩል ደግሞ የምትያወቀው ሀራም ውስጥ በመግባትህ ተጠያቂ ትሆናለህ። ሰዎችም ያው ገንዘባችንን ብለው መጠየቃቸው አይቀርም። አንድ ሰው ያለ አግባብም ቢሆን የሰውን ገንዘብ ታጠፋ መክፈሉ አይቀርም፣ መክፈሉ ይኖርበታል ማለት ነው። መጀመሪያ ሳታቅ ከሆነ ወለድ አልባ መስሎ ከሆነ ይሄ ቀላል ነው፣ ያው ሳታቅ ስለሆነ ዑዝር አለህ ማለት ነው። አሁን ግን ካወቅበት ዕለት ጀምሮ ያለፈውንም የሰው ሀቅ ስለሆነ ያው መክፈል ፋይሉን መዝጋት ይኖርብሃል ማለት ነው። በዚህ መልክ ማወራረድ ያለብህ እንጂ በወለድ አላህ ሱብሓነሁ ወተዓላ ከማንኛውም ወንጀል በጣም በከፋ መልኩ ነው ዛቻ የሰነዘረው። ኢለም ተፈዐሉ ፈእዘኑ ቢሐርብ ሚነላህ። የወለድን አሰራር ግብይት ማትተው ከሆነ አላህና መልእክተኛው ጋር ጦርነት እንደከፈታችሁ ወቁ የሚል ከባድ ቃል ነው። ስለዚህ አላህ ጋራ መዋጋት እችላለሁኝ ያለ ሰው ይቀጥል ማለት ነው። አልሆነም ካለ ግን አንድ ደቂቃ ይህን ነገር ተሰማ በኋላ መቆየት የለበትም። ተውባ አድርጎ ወደ አሁኑ አካውንቱን ማስተካከል ያለበትን ዕዳ መዝጋት ይኖርበታል። ተዛ ኢስቲግፋር ተውባ ማድረግ አለበት ማለት ነው።